ሰላም ጤና ይስጥልን። በመላው ዓለም የምትገኙ ክቡራን የቻናላችን ቤተሰቦች እንደምን ቆይታችኋል? በያላችሁበት የዓለም ዳርቻ ሰላምና ጤና እንዲበዛላችሁ እየተመኘን የዕለቱን አዳዲስ መረጃዎች ይዘን ተመልሰናል። አብራችሁን ቆዩ። በዛሬው የመረጃ ሰዓታችን በቤንሻንጉል ጉሙዝ ክልል በተፈጸመ ጥቃት ከ30 በላይ ሰዎች መገደላቸውንና ከ50 በላይ ሰዎች ላይ ከባድና ቀላል የአካል ጉዳት መድረሱን፣ አሜሪካ በኢትዮጵያ ላይ ጥላ የነበረውን የጦር መሳሪያ ማዕቀብ ማንሳቷን፣ ጠቅላይ ሚኒስትር አብይ አህመድ አገራዊ ምክክር እየተደረገ ያለው የአገሪቱን መሪ የስልጣን ዘመን ለመገደብ መሆኑን መናገራቸውን በተመለከተ ሁሉንም በቅደም ተከተል በዝርዝር ወደ እናንተ እናደርሳለን። አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ይህንን ቻናል ሰብስክራይብ በማድረግ የቻናላችን ቤተሰብ እንድትሆኑ እንዲሁም ይህንን ቪዲዮ ላይክ በማድረግና ያላችሁን ሀሳብ አስተያየት ኮሜንት ላይ በማስቀመጥ እስከ መጨረሻው አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። በቤንሻንጉል ጉሙዝ ክልል እናትና ልጅን ጨምሮ ከ30 በላይ ሰዎች መገደላቸውንና ከ50 በላይ ሰዎች ላይ ከባድና ቀላል የአካል ጉዳት መድረሱን ቢቢሲ የአማርኛው ድረገጽ አስታወቀ። በቤንሻንጉል ጉሙዝ ክልል ማክሰኞ ግንቦት 4 ቀን 2018 ዓ.ም በታጣቂዎች በተፈጸመ ጥቃት ከ30 በላይ ሰዎች መገደላቸውን የሟች ቤተሰቦችና ነዋሪዎች ለቢቢሲ ተናግረዋል። ይህ አሳዛኝ ጥቃት የተፈጸመውም ከክልሉ ዋና ከተማ አሶሳ መንገደኞችን ባሳፈሩ የህዝብ ማመላለሻ ተሽከርካሪዎች ላይ እንደሆነ ገልጸዋል። በጥቃቱ እስከ 35 የሚሆኑ ሰላማዊ ሰዎች መገደላቸውንና ከ50 በላይ ሰዎች ደግሞ መቁሰላቸውን እንዲሁም ተሽከርካሪዎች መቃጠላቸውን የሆስፒታል ምንጮችና የሟች ቤተሰቦች ለቢቢሲ ተናግረዋል። ከአካባቢው ተመርጠው የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር መብራቱ አለሙም ጥቃቱ በቅርብ ጊዜ ከተፈጸሙ ጥቃቶች ሁሉ አስከፊ ነው ብለውታል። ጥቃቱ የተፈጸመው ወደ መተከል ዞን ዋና ከተማ ግልገል በለስ እየተጓዙ በነበሩ 4 ተሽከርካሪዎች ላይ በዳንጉርና ጉባ ወረዳ መካከል ላይ አይሲድ ቀበሌ ወይም አፍሪካ እርሻ ልማት በተባለ ስፍራ ላይ መሆኑንም አስረድተዋል። በታጣቂዎቹ ጥቃቱ የደረሰው በተለምዶ ቅጥቅጥ በሚባሉ የህዝብ ማመላለሻ ተሽከርካሪዎች ላይ ሲጓዙ የነበሩ ተሳፋሪዎችን አስወርደው ዘረፋ ከፈጸሙ በኋላ የተኩስ እሩምታ ከፍተው ግድያውን መፈጸማቸውን አንድ ነዋሪ ተናግረዋል። ከሟቾቹ መካከልም ዳይመንድ ዮሐንስ የተባለ የ4 ዓመት ህፃንና ፀሐይነሽ አሚሳ የተባለች እናት እንደሚገኙ ቤተሰቦቻቸው ለቢቢሲ ገልጸዋል። በሀያዎቹ መጨረሻ የምትገኘው እናት ፀሐይነሽ ሳውዲ አረቢያ ለ8 ዓመታት ሰርታ የተመለሰችና በንግድ ስራ ላይ የተሰማራች የአሶሳ ከተማ ነዋሪ መሆኗን ቤተሰቦቿ ተናግረዋል። ፀሐይነሽ ህመም ላይ ያሉ እናቷን ለመጠየቅ ህፃን ልጇን ይዛ ወደ ቡለን ወረዳ እየተጓዘች በነበረችበት ጊዜ ነው ታጣቂዎች በፈጸሙት ጥቃት ከነ ልጇ የተገደለችው ብለዋል። ከዚህ ቀደም አባቷን ሳታይ አባቷ ስለሞቱባት እናቷን ሳላያት እንዳትሞት በማለት ከ13 ዓመታት በኋላ እናቷን ልታይ እየሄደች ነበር ሲሉ አንድ የቤተሰብ አባል እናት ከልጇ ጋር እንደመጣች የቀረችበትን አጋጣሚ አስረድተዋል። የቤተሰብ አጋዥና ወንድሞቿን የምታስተምር እንደሆነች የተናገሩት ቤተሰቡ ያላለቀ ህዝብ የለም በማለት የእናትና ልጅ ግድያ በማህበረሰቡ ዘንድ ከፍተኛ ሀዘንንና ድንጋጤን መፍጠሩን ገልጸዋል። ሚስቱና ልጁ በታጣቂዎች የተገደሉበት ባለቤቷም በከፍተኛ ሀዘን ምክንያት በመረበሹ ራሱንና ሌሎችን እንዳይጎዳ በሚል ታስሮ እንደሚገኝ የቤተሰብ አባሉ ተናግረዋል። ቢቢሲ ያነጋገራቸው ሁሉም ነዋሪዎችና እማኞችም በስፍራው ያለው ሁኔታ ሟቾችን ወደ መኖሪያ አካባቢ ለማጓጓዝ አመቺ ባለመሆኑ ቀብራቸው ጥቃቱ በደረሰበት ቦታ ቤተሰቦቻቸውና ዘመዶቻቸው ሳይገኙ መፈጸሙን ገልጸዋል። በአካባቢው ባለው የጸጥታ ስጋት ምክንያት ያልተረጋጋ መስመር አያሳልፍም በማለት ያለው ሁኔታ የገለጹት አንድ ነዋሪዎች የሟቾች ቀብር ጥቃቱ በደረሰበት ቦታ በአንድ ላይ መፈጸሙን ተናግረዋል። በሌላ በኩል ደግሞ አንድ ነዋሪ በጥቃቱ ከተገደሉት ከ30 በላይ ሰዎች በተጨማሪ 57 የሚሆኑ ሰዎች መቁሰላቸውን ከጥቃቱ ከተረፈ ቤተሰብ አባል ማረጋገጣቸውን ለቢቢሲ ገልጸዋል። የፓዊ ሆስፒታል ስራ አስኪያጅ አቶ ነመራ ኢቲቻ በጥቃቱ የቆሰሉ 2 ሰዎች በሆስፒታላቸው ድንገተኛ ሕክምና እየተደረገላቸው እንደሆነም ተናግረዋል። በሌላ በኩል ደግሞ 2 ዘመዶቻቸው ከጥቃቱ መትረፋቸውን የተናገሩት የግልገል በለስ ነዋሪ የበርካቶችን ሕይወት የቀጠፈው ጥቃት ሲፈጸም ምንም ምክንያት የለውም፣ መዝረፍና መግደል ነው ዓላማቸው ብለዋል። የአካባቢው ነዋሪዎችና እማኞች ጥቃቱን የፈጸሙት ከመንግስት ጋር የሰላም ስምምነት አድርገው የነበሩና አቶ መኩሪያ ቢሳ በተባለ ግለሰብ የሚመሩ የጉሙዝ ታጣቂዎች መሆናቸውንም ገልጸዋል። የአካባቢው የህዝብ ተወካዮች ምክር ቤት አባሉ ዶክተር መብራቱ አለሙ በበኩላቸው የጥቃቱ ፈጻሚዎች ራሳቸውን የጉሙዝ አንድነት ኃይል ብለው የሚጠሩ ታጣቂዎች ሳይሆኑ አይቀሩም ብለዋል። የህዝብ እንደራሴው እንደሚሉትም ታጣቂዎቹ ወደ ሰላም ተመልሰው ነበር፣ አሁን የራሳቸውን ጦር አደራጅተው ወደ ሱዳንም ገባ ወጣ እያሉ ነው ብለዋል። ይህ ቡድን ሚያዝያ 16 2018 ዓ.ም በግልገል በለስ ከተማ የሚገኝን ማረሚያ ቤት ለመስበር የሞከረ ታጣቂ ኃይል መሆኑንም ተናግረዋል።
ታጣቂዎቹ አባላቶቻቸውን ለማስመለጥ ሞከሩት በተባለበት የማረሚያ ቤት ጥቃት ከመንግስት ጸጥታ አስከባሪዎች ጋር በነበረ የተኩስ ልውውጥ 7 ሰዎች መገደላቸውን ቢቢሲ ከሳምንታት በፊት መዘገቡ ይታወሳል። አንድ ነዋሪ ደግሞ የማክሰኞው ጥቃት ያሳደረው መረበሽን ሲገልጹ በጣም ስጋት ውስጥ ነው፣ ሰራተኛው ሁሉ ጥለው ወጥተው ፖሊስ ነበር ቢሮውን ሲጠብቀው የነበረ፣ ስራ ላይ አልነበሩም፣ ስጋት አለ በጣም ብለዋል። መተከል ዳግም ወደ ስጋት መግባቱን የተናገሩት የአካባቢው የህዝብ ተወካዮች ምክር ቤት አባል ዶክተር መብራቱ ከጥቃቱ አንድ ቀን ቀደም ብሎ በመስመሩ በመከላከያ ሰራዊት ታጅበው ማለፋቸውን ለቢቢሲ ተናግረዋል። የጸጥታው ሁኔታ አሁንም ከሞላ ጎደል ተሻሽሏል በሚል እጀባዎች እየቀሩ መኪናዎችም ያለ ወታደራዊ እጀባ የሚንቀሳቀሱበት ሁኔታ አለ ብለዋል። በቅርቡ ባለሀብቶች ላይ ጥቃት መፈጸሙን የህዝብ ተወካዮች ምክር ቤት አባሉም አስታውሰዋል። የህዝቡ ደህንነትና ህይወት አደጋ ላይ መሆኑን የጠቆሙ አንድ ነዋሪ የአካባቢው ነዋሪዎች በበኩላቸው የተደራጁ ያሏቸው ኃይሎች አካባቢውን መረጋጋት እንደነሱት ገልጸዋል። በጉባና ግልገል በለስ መሃል ላይ ብዙ የተደራጁ ሽፍቶች አሉ በማለት መንግስት የተጠናከረ ጥበቃ እንዲያደርግም አቤቱታቸውን አቅርበዋል። በቀጣይ መኪና መግባት አይችልም፣ አሁንም መንገዱ ዝግ ነው፣ ጥንቃቄ የሚያስፈልግ ነው በማለትም ስጋታቸውን ገልጸዋል። ቢቢሲ በርካታ ሰዎች የተገደሉበትና የቆሰሉበትን የታጣቂዎች ጥቃት በተመለከተም ከክልሉና ከዞኑ ባለስልጣናት አስተያየት ለማግኘት ለቀናት ያደረገው ጥረት አልተሳካም። የቤንሻንጉል ጉሙዝ ክልል ምክትል ርዕሰ መስተዳድር አቶ ጌታሁን አብዲሳ ጉዳዩን ብናስረዳቸውም የክልሉ መንግስት አስተያየት ለመስጠት ፈቃደኛ አልሆኑም ብለዋል። ወደ ቀጣይ መረጃችን አለፍን። ጠቅላይ ሚኒስትር አብይ አህመድ አገራዊ ምክክር እየተደረገ ያለው የአገሪቱን መሪ የስልጣን ዘመን ለመገደብ መሆኑን ተናገሩ። መንግስት ስልጣኑን በህግ ተገድቦ ህገ መንግስቱ እንዲሻሻል እየጠየቀ ባለበት ሁኔታ በአገራዊ ምክክሩ አንወያይም ያሉ አካላትንም ተችተዋል። ጠቅላይ ሚኒስትር አብይ አህመድ ይህንን የተናገሩት የአገራዊ ምክክር ኮሚሽን አርብ ግንቦት 7 2018 ዓ.ም የአፈጻጸም ሪፖርቱን ባቀረበበት ዝግጅት ላይ ነው። ዝግጅቱ ላይ ጠቅላይ ሚኒስትሩን ጨምሮ ከፍተኛ የፌዴራልና የክልል የስራ ኃላፊዎች፣ የህዝብ ተወካዮች ምክር ቤት ቋሚ ኮሚቴ አባላት የተገኙ ሲሆን በፕሮግራሙ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድም መንግስታቸው ለኮሚሽኑ የሚያደርገውን ድጋፍ እንደሚቀጥል በድጋሚ አረጋግጠዋል። አሁን ያለው መንግስት ስልጣን ዘመኑን ከማጠናቀቁ በፊት በኮሚሽኑ ምክረ ሀሳቦች ካቀረበ በተቻለ መጠን መሬት ለማውረድ እንዲሁም ምክረ ሀሳቦችን ተጠቅሞ ለማሻሻል ዝግጁ እንደሆነም አስረድተዋል። ብሔራዊ ቴሌቪዥን ላይ የቀረበው የ3 ደቂቃ ገደማ የጠቅላይ ሚኒስትሩ ንግግር ቪዲዮ እንደሚያሳየው አብይ በኮሚሽኑ የስራ አፈጻጸም መኩራታቸውን ገልጸዋል። ወደ መጨረሻው መረጃችን አለፍን። አሜሪካ በኢትዮጵያ ላይ ጥላው የነበረውን የጦር መሳሪያ ማዕቀብ ማንሳቷን አስታወቀች። በኢትዮጵያ ላይ ተጥሎ የነበረው የጦር መሳሪያ ማዕቀብ መነሳቱን አሜሪካ አስታውቃለች። ማዕቀቡ መነሳቱን የገለጸው በአሜሪካ የውጭ ጉዳይ ሚኒስቴር የአገር መከላከያ ንግድ ቁጥጥር ዳይሬክቶሬት ነው። ዳይሬክቶሬቱ ሰኞ ግንቦት 3 2018 ዓ.ም እንደገለጸው በኢትዮጵያ ላይ ይከተል የነበረውን የክልከላ ፖሊሲ በማንሳቱ አሁን ላይ በዓለም አቀፍ የጦር መሳሪያ ዝውውር ደንብ ቁጥጥር የሚደረግባቸውንና ከኢትዮጵያ ጋር የተያያዙ የፈቃድ ማመልከቻዎችን በየተራ እየገመገመ እንደሆነ ገልጿል። ይህንን ተከትሎም በቅርቡ በሚወጣ የደንብ ለውጥ ኢትዮጵያ በዓለም አቀፍ የጦር መሳሪያ ዝውውር ዝርዝር ውስጥ ከሚገኙ አገራት ተርታ እንድትሰረዝ የሚደረግ መሆኑንም ጠቅሷል። ይህ ደንብ በአሜሪካ ማዕቀብ ስር የሚገኙ የተወሰኑ አገራት ለመከላከያ ሰራዊት፣ ለፖሊስ፣ ለደህንነትና ለሌሎች የአገር ውስጥ የጸጥታ ኃይሎች የሚሆኑ የመከላከያ ቁሳቁሶችና አገልግሎቶች ከውጭ ገዝተው ማስገባትም ሆነ ወደ ውጭ አገራት መላክ እንዳይችሉ የሚከለክል ነው። ኢትዮጵያ በሰሜን ኢትዮጵያ ከነበረው የትግራይ ጦርነት ጋር በተያያዘም ከህዳር 2014 ዓ.ም ጀምሮ ከ4 ዓመታት በላይ በዚህ ማዕቀብ ውስጥ ቆይታለች። አሜሪካ በኢትዮጵያ ላይ ጥላው የነበረውን የጦር መሳሪያ ማዕቀብ ለማንሳት ከውሳኔ ላይ የደረሰችበትን ምክንያትም በይፋ አልገለጸችም።